ኤቭሪባዲ ዌልካም ቱ ቻናል። ብሔራዊ ባንክ ኢትዮጵያ ውስጥ ስለሚገኙ ለሁሉም የግል ባንኮች እንዲሁም ደግሞ የመንግስት ባንኮች ጨምሮ ደንበኞቻቸው አካውንታቸውን ከናሽናል አይዲ ጋር ወይም ደግሞ ከብሔራዊ ናሽናል አይዲ ጋር እንደተሳሰሩ ወይም ደግሞ ሊንክ እንዲያደርጉ ትዕዛዝ ካወጣ ኦልሞስት ወደ 2 ወር የሆነው ነው። ሊጠናቀቅ በጣት የሚቆጠሩ ቀናት ናቸው የሚቀሩት። አካውንታችንን ከተለያዩ የግል ባንኮችም እንደሆነ የመንግስት ባንኮች ጋር ሊንክ ባናደርግ ምን ይፈጠራል ካላችሁ፣ አንደኛ አካውንታችን ላይ ሪስትሪክሽን ስለሚኖረው በቀላሉ በዲጂታል አማራጭ ያ ማለትም በሞባይል ባንኪንግ፣ በኤቲኤም እንዲሁም ደግሞ በኢንተርኔት ባንኪንግ አክሰስ ማድረግ አንችልም። እንዲሁም ደግሞ ብራንች ላይ በምንሄድበት አገልግሎት ማግኘት አንችልም ማለት ነው። ስለዚህ ይሄ ነገር ሀፕን ከማድረጉ በፊት በዛሬው ቪዲዮ ስልካችሁን ብቻ በመጠቀም የኢትዮጵያ ንግድ ባንክን እንዲሁም ደግሞ የቴሌ ብር አካውንታችሁን እንዴት አድርጋችሁ ሊንክ ማድረግ እንደምትችሉ አሳያችኋለሁ። የሌሎችን የግል ባንኮችን ደግሞ በዚህ ቴሌግራም ቻናል ላይ በቀላሉ ሊንክ ማድረግ ትችላላችሁ። ስቴፕ ሁሉም ተመሳሳይ ነው። ስለዚህ አሁንም ማሳያችሁን ስቴፕ ከተከተላችሁ የሌሎችንም አካውንታችሁን ሊንክ ማድረግ ትችላላችሁ። ዊዛውት ፈርዘር ዱ ሰብስክራይብ ያላጋችሁ ካላችሁ ሰብስክራይብ ያደርጋችሁ ወደ ቪዲዮ እንሂድ። ጋይስ ተጠንቀቁ። ወይም ደግሞ በስክሪፕቱ ጻፏት ወይም ደግሞ ስልካችሁን ይዛችሁ አሁንም ጽፎውን ጻፉ። CBE ትላላችሁ። ያ ማለት ኮሜርሻል ባንክ ኦፍ ኢትዮጵያ ማለት ነው። ስፔስ ካደረጋችሁ በኋላ ናሽናል አይዲ ብላችሁ ጽፋላችሁ። በጥንቃቄ ይሄን አሁን የጻፍኩትን ትጽፋላችሁ። CBE ናሽናል አይዲ ብላችሁ እዚህ ጋር ሰርች ኢንጂኑ ላይ የተለያዩ ሊንኮች ያመጣላችኋል። እነሱን ታችሁ እዚህ ጋር የሰርች አይከኗን ኪቦርዷ ላይ መጨረሻ ላይ ያለችውን የሰርች አይከኗን እሷን ትጫናላችሁ። በመቀጠል ፈልጎ ያገኝና እዚህ ጋር የምትመለከቱትን የመጀመሪያው ሊንክ cbefida.cbe.com.et ሚል ይመጣላችኋል። ይሄ ነው ትክክለኛው ሊንክ። እዚህ ጋር እንደምትመለከቱት https://cbefida.cbe.com.et ይላል። ስለዚህ ትክክለኛው ሊንክ ይሄ ነው። ስለዚህ ይሄንን ነው በትክክል መጠቀም ያለባችሁ። ይሄንን ክሊክ አድርጋችሁ ወደ ውስጥ ገባላችሁ። በመቀጠል እንደዚህ ፋይንድ ካደረገ በኋላ ሎጎውን ዌልካም ቱ ኮሜርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ይልና ፕሊዝ ኢንተር ዮር አካውንት ነምበር ይላል። ስለዚህ እዚህ ጋር አካውንት ነምበራችሁን ታስገባላችሁ። ለምሳሌ የኔን ላስገባ። ይሄን አካውንት እንደዚህ ካስገባችሁ በኋላ ከስር እንደምትመለከቱት ጌት ኦቲፒ ይላል። ያ ማለት ይሄን ስትነኩት የእናንተ አካውንቱ የእናንተ መሆኑን ለማረጋገጥ አካውንታችሁ ላይ የታሰረውን ስልክ በመጠቀም ወደ እናንተ ስልክ ቴክስት ይልክላችኋል ማለት ነው። ስለዚህ ያ የእናንተ አካውንት ስከፍቱ የሰጣችሁት ስልክ እናንተ ጋር መኖር ይኖርባታል። ምክንያቱም ያ አካውንት የእናንተ መሆኑን ለማረጋገጥ ወደዛ አካውንት ወደዛ ስልክ ሜሴጅ ስለሚልክላችሁ ኦቲፒ ስለሚልክላችሁ ያ ማለት ኦቲፒ ማለት ደግሞ ዋን ታይም ፓስዋርድ ማለት ነው። ስለዚህ ለዛይ ሰዓት ብቻ ለትንሽ ሰከንድ የሚያገለግል ኦቲፒ ማረጋገጫ መልእክት ስለሚልክላችሁ ያ ስልክ ቁጥር ያ ማለትም እናንተ አካውንት ሰጡ ወይም ደግሞ አካውንት ስከፍቱ ያስመዘገባችሁ ስልክ በትክክል መኖር አለበት ማለት ነው። ስለዚህ ጌት ኦቲፒ ትሉታላችሁ። በመቀጠል ኦቲፒ ይልክላችኋል። ያ ኦቲፒ የሚያገለግለው ለ60 ሰከንድ ብቻ ነው። ስለዚህ በፍጥነት ማስገባት ይኖርባችኋል። እንደምትመለከቱት በዚህ መልኩ ኦቲፒውን ካስገባችሁ በኋላ እዚህ ጋር እንደምትመለከቱት ስር ይሄ 30 ሰከንድ ከማለቁ በፊት እዚህ ጋር ቬሪፋይ ኦቲፒ ትሉታላችሁ። ስለዚህ ቬሪፋይ መሆኑን የእናንተ መሆኑን ካረጋገጠ በኋላ በሁለት መልኩ ሎጊን ታደርጉ ፋይል ይጠይቃችኋል። ሎጊን ዊዝ ኮድ እንዲሁም ደግሞ ሎጊን ዊዝ ባዮሜትሪክ ይላል። ባዮሜትሪክ ማለት ባሻራ ነው። እኛ ግን በኮድ ወይም ደግሞ በፋን ነምበራችሁ እንድትገቡ ሬጂስተር እንድታደርጉ እንዴት እንደምታደርጉ ላሳያችሁ። የመጀመሪያው ሜተድ በጣም ቀላልና አሪፍ ሜተድ ስለሆነ ሎጊን ዊዝ ኮድ እንለዋለን። በመቀጠል እዚህ ጋር ፋን እናስገባ ይጠይቀናል። ወይም ደግሞ 16ቱን ዲጂት የፋን ነምበራችንን ፋይዳ ነምበራችንን እንድናስገባ ይጠይቀናል። ስለዚህ እዚህ ጋር እንደምትመለከቱት እዚህ ጋር ያለው ናሽናል አይዳችንን ይሄ ነው ፋን የሚባለው። ስለዚህ ይሄንን ፋን ነምበሩን እዚህ ጋር እናስገባዋለን ማለት ነው። እንደምትመለከቱት ፋይዳ ነምበራችን ወይም ደግሞ ፋናችንን 16 ዲጂቱ ማለት ነው እዚህ ጋር ካስገባነው በኋላ አሁንም ሴንድ ኮድ እንለዋለን። ያ ማለት አሁንም ደግሞ በድጋሚ ፋይዳ ነምበራችሁ ወይም ደግሞ ፋኑ የእናንተ መሆኑን ለማረጋገጥ ፋይዳ ነምበሩ ላይ ያለውን ስልክ ቁጥር ወደሱ ሜሴጅ ወይም ደግሞ ዋን ታይም ፓስዋርድ ይልክላችኋል። ያ ማለት ቬሪፋይ ለማድረግ ቬሪፋይ ሲባል የእናንተ መሆኑን ለማረጋገጥ ፋይዳውም የእናንተ መሆኑን አካውንቱም የእናንተ መሆኑን ለማረጋገጥ በሁለቴ ቴክስት ይልክላችኋል። የመጀመሪያ እንደተመለከታችሁት አካውንት ስታስገቡ አካውንቱ ላይ ያለውን ስልክ ቁጥር በአካውንቱ ላይ ወዳለው ስልክ ቁጥር ቴክስት ልኮላችኋል። አሁን ደግሞ ፋኑ ስታስገቡ ፋኑ ላይ ወይም ደግሞ ፋይዳው ላይ ያለውን ስልክ ቁጥር በመጠቀም ወደሱ ቴክስት ልክላችኋል ማለት ነው። በመቀጠል እዚህ ጋር 16 ዲጂቱን ካስገባችሁ በኋላ ሴንድ ኮድ ትሉታላችሁ። እንደምትመለከቱት ኮድ ይልክላችኋል። 6 ዲጂት ኮድ ስለከላከላችሁ በኋላ እዚህ ውስጥ ታስገባላችሁ። ያ ማለት ቬሪፋይ ለማድረግ ማለት ነው። እንደምትመለከቱት የተላከልን ኦቲፒ ካስገባን በኋላ ከታች እንደምትመለከቱት ቬሪፋይ የምትላለች እሷን ቬሪፋይ እንጫናታለን ማለት ነው። ይሄም የሚጠቅመን ስልኩ ላይ የተላከልንን ቬሪፊኬሽን እዚህ ጋር አስገብተን የኛ መሆኑን እናረጋግጣለን ማለት ነው። ስለዚህ ቬሪፋይ የሚለውን እንጫናለን።
እንደምትመለከቱት የኛ ሙሉ መረጃችንን ያመጣልናል። በርዝዴታችንን፣ አድሬሳችንን፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር እንዲሁም ደግሞ ኢሜይላችንን ከፋይዳ ነምበራችን ላይ ወስዶ ወደ አካውንታችን ያስገባል ማለት ነው ሙሉ ለሙሉ። ስለዚህ እነዚህን እንድንወስድ ወይም ደግሞ እንዲወስድ ከፋይዳችን ላይ እዚህ ጋር ፐርሚሽን ይጠይቀናል ማለት ነው። ስለዚህ ይሄን አሎ ካልነው እነዚህን ወስዶ ወደ አካውንታችን ሊንክ ያደርጋል ማለት ነው። እነዚህን ካንስል ካልነው ደግሞ እነዚህን ሳይወስድ ይቋረጥብናል። ስለዚህ አሎ እንለዋለን ማለት ነው። በመቀጠል እንደምትመለከቱት እዚህ ጋር አካውንት ቬሪፋይ፣ ናሽናል አይዲ ቬሪፋይ ብሎናል። የመጀመሪያው አካውንት ቬሪፋይ አድርገናል። ያም ሲባል ደግሞ መጀመሪያ ላይ ያደረግነው አካውንታችን ካስገባን በኋላ ቬሪፋየር ቴክስት ከላከልን በኋላ አካውንታችን የኛ መሆኑን አረጋገጠ። ሁለተኛ ደግሞ ፋናችንን ወይም ደግሞ 16 ዲጂቱን ካስገባን በኋላ ወደ ናሽናል አይዲ ወደ ተመዘገብንበት ስልክ ቁጥር ቴክስት ልኮ የኛ መሆኑን ቬሪፋይ አድርጓል። ሁለቱንም ቲክ አድርጓል። በመቀጠል ደግሞ ኢንፎርሜሽን ቬሪፋይድ ብሎ እሱንም ቬሪፋይ አድርጓል ኢንፎርሜሽናችንን። በመቀጠል እዚህ ጋር ሙሉ መረጃችንን እዚህ ጋር ከነ ፎቶዎችን ካመጣ በኋላ አክሴፕት ኤንድ አፕዴት የሚል አለ። ስለዚህ በዚህ መልኩ ይሄንን አክሴፕት ኤንድ አፕዴት ስንለው እዚህ ጋር እንደምትመለከቱት ፔንዲንግ አፕሩቫል ይላል። በዚህ መልኩ ፋይዳ ነምበራችንን ማስገባት እንችላለን። በጥንቃቄ በዚህ መልኩ አፕዴት ማድረግ ወይም ደግሞ ፋይዳችሁን ማስገባት ትችላላችሁ። ወደ ቴሌብር አፕሊኬሽን ከገባችሁ በኋላ ከታች የምትመለከቷትን ፕሮፋይል የምትለውን ምልክት እሷን ትጫናላችሁ። በመቀጠል ቬሪፋይ ፋይዳ የሚለውን የመጀመሪያውን ኦፕሽን እሱን ከመረጣችሁ በኋላ ወደ ሌላ ወደ ፋይዳ ቬሪፊኬሽን ያስገባችኋል። በመቀጠል ኤፍኤ ናችሁን 16 ዲጂቱን ማለት ነው። እሱን ካስገባችሁ በኋላ ሴንድ ኮድ ትሉታላችሁ። ኮዱን ወደ እናንተ ስልክ ይልክላችሁና እሱን ኮድ ወደ እናንተ ታስገባላችሁ ማለት ነው። በመቀጠል ቬሪፋይ ስትሉት ከእናንተ ፋይዳ ላይ መረጃችሁን እነዚህን ይወስድና አሎ ወይም ደግሞ ካንሰል አድርጉ ይላል። አሎ ትሉታላችሁ። በመቀጠል ፋይዳችሁን መረጃውን ወደ ቴሌብር ከወሰደ በኋላ የሚያስፈልግ ሌላ ካለ እሱን እንድትሞሉ ይጠይቃችኋል። እሱን ከሞላችሁ በኋላ ሰሚት ትሉታላችሁ። በዛ መልኩ ቬሪፋይ ማድረግ ትችላላችሁ ማለት ነው። በቀላሉ በዚህ መልኩ ትጨርሳላችሁ ቬሪፊኬሽን ማለት ነው።